ጸሎት ምንድነው? እንዴት ነው የሚጀመረው? ጸሎት ማለት ድልድይ ነው። ድልድይ ማለት ከማን ጋር ነው መገናኘበት ወይ ወዴት ነው የሚሻገርበት ብትል ከፈጠረ እዚህ ላደረሰ ከአምላክህ የምታወራበት ቋንቋ ወይም የምትነጋገርበት መንገድ ጸሎት ይባላል። ጸሎት ትልቅ ኃይል አለው። ከፈጣሪ የሚያገናኝ እኔና አንተ እንደዚህ እንደምናወራበት መልኩ የምታወራበት ትልቁ መንገድ ጸሎትና ጸሎት ብቻ ነው ከአምላክ የሚያገናኝ። ጊዜው መካተት ያለባቸው ሊረሱ የማይገባቸው ነገሮች ደግሞ አሉ። ወደሚጸልይ ሰው ደግሞ ማን ነው የምትለኝ ከሆነ አምላኩን በመጀመሪያ ስለፈጠረው እዚህ ደረጃ ስላደረሰው ስለነሳው ነገር ስለሰጠው ስላቀረበለት ነገር ተመስገን የሚል ሰው። ልንሰዋ የሚገባው መባ አለ ለእግዚአብሔር ምንድነው? ተመስገን ስለሆነው ስላልሆነው ስለሚመጣውም ስለሚቀረውም ነገር እግዚአብሔር በልክ የሚሰፋ አምላክ ነው። የጥበብህን የሚያነሳልህ የሰፋህን በልክ የሚያጠብልህ እግዚአብሔር ብቻ ነው። ስለሰጠኝም ስለነሳኝም ስላደረገልኝ ነገር ተመስገን። ጸሎት ምንድነው? እንዴት ነው የሚጀመረው? ጸሎት ማለት ድልድይ ነው። ድልድይ ማለት ከማን ጋር ነው መገናኘበት ወይ ወዴት ነው የሚሻገርበት ብትል ከፈጠረ እዚህ ላደረሰ ከአምላክህ የምታወራበት ቋንቋ ወይም የምትነጋገርበት መንገድ ጸሎት ይባላል። ለፈጠረ ለሉል እግዚአብሔር የምታደርሰው መልእክት ሊኖር ይችላል። የምታቀርብለት ጥያቄ ሊኖር ይችላል። እነሱን በጸሎት ጊዜ ሰጥተህ ወደ አምላክህ ነው ልትጸልይ የምትችለው። አንዳንድ ጊዜ ጸሎት ምን ይመስለዋል ሰው ጸሎት ለምን አታደርግም ይባላል። ሰው ይሄ ፈተና ገጠመኝ ህይወቴ ላይ መጣብኝ ብሎ ሰው ሲያስብ ለምን ይሄን ነገር እንዴ ለምን አትጸልይ ስትለው ጸሎት ምን እንደሆነ የማያውቀው። ጸሎት ደግሞ ወይ አባታችን ነው ብሎ ሊጀምር ይችላል፣ እመቤታችን ብሎ ሊጨርስ ይችላል። ሰው እንዳወቀበትና እንደተማረበት መልኩ ነው እንደነገርከው ወይም ደግሞ እንደሚያውቀው ነገር ነው። ግን ጸሎት ትልቅ ኃይል አለው። ከፈጣሪ የሚያገናኝ እኔና አንተ እንደዚህ እንደምናወራበት መልኩ የምታወራበት ትልቁ መንገድ ጸሎትና ጸሎት ብቻ ነው ከአምላክ የሚያገናኝ። ጊዜ ሰጥተህ በጸሎት መካከል ደግሞ መካተት ያለባቸው ሊረሱ የማይገባቸው ነገሮች ደግሞ አሉ። ወደነሱ ጠለቅ ብለን ስንመጣ ብዙ አይነት ችግር ሊደርስብህ ይችላል። ብዙ አይነት የቆምክበትን ቦታ ላጣት ትችላለህ፣ ላታስተውል ትችላለህ። አንዳንዴ መልካም ነገሮችን መስሎን ቀርካልን እንደግፍ ወይም ደግሞ ሸንበቆልን እንደግፍ እንችላለን። ላያዛልቀን ይችላል። ተሰብሮ ልንወድቅ እንችላለን። አይደለም መውደቅ ሊቀነጥሰን ወይም ሊወጋን ይችላልና ስንጥር ቆዳ ውስጥ ከገባ ደግሞ ለማውጣት ትንሽ ይከብዳል ይመስለኛልና ለዚህ መልእክት የሚጸልይን ሰው መርታት ይከብዳል። የሚጸልይ ሰው ደግሞ ማን ነው የምትለኝ ከሆነ አምላኩን በመጀመሪያ ስለፈጠረው እዚህ ደረጃ ስላደረሰው ስለነሳው ነገር ስለሰጠው ስላቀረበለት ነገር ተመስገን የሚል ሰው። የጸሎት ጅማሬ አምላክህ ወይም ነው እግዚአብሔር የምናመሰግነው ወይም ጸሎት የምናቀርብለት ስለሚገባው አይደለም ስለሚያስፈልገው ነው። አምላክ ስለመሆኑ ብቻ ምስጋና ይገባዋል። ለዚህ ላደረሰን ምስጋና ይገባዋል አይደል? ጊዜ ሰጥተህ ደግሞ ታወራለህ። ወደ ዋናው ጸሎት ስንመለስ ባለህበት ቅድም እንደነገርኩ ሁኔታ ወይም በገጠመ ሲቹዌሽን እግዚአብሔርን ታወራለህ። ይሄንን ነገር አድርግልኝ፣ ይሄንን ነገር ህይወቴ ላይ አምጣልኝ፣ ጤና ስጠኝ፣ የእናቴን ጤና ጠብቅልኝ፣ የአባቴን እድሜ አርዝምልኝ። ጸሎት እንደ ግል ይለያያል። እንደ ሐሳብ እንደ ራሳችን ዛሬ እኔ ጸልዬ የወጣው ጸሎት እናንተ ጸልዬ የወጣው በሰላም አስገብተህ በሰላም አስወጣኝ ሊሆን ይችላል። እኔ ደግሞ ካለብኝ ዕዳ አውጣኝ ሊሆን ይችላል። የራሳችን ጸሎት አለ። ግን ልንሰዋ የሚገባው መባ አለ ለእግዚአብሔር ምንድነው? ተመስገን ስለሆነው ስላልሆነው ስለሚመጣውም ስለሚቀረውም ነገር እግዚአብሔር በልክ አይደለም የሚሰፋው፣ በልክም አይደለም የሚሰጠው። ተመስገን የምትለው ነገር ልትቀር አይገባም። ይሄ ለእግዚአብሔር የሚያስፈልገው ምግቡ ነው። ስለሚያስፈልገው ግን አይደለም ስለሚገባው ነው። ዓለምን ስለፈጠረ ከዛም በኋላ እግዚአብሔርን ጓደኛ ወደ ማድረግ እንምጣ። የሚጸልይ ሰው ደግሞ ቅድም እንደነገርኩ ጸሎት ኃይል አላት። ጸሎት ጥያቄ ነው መሆን ያለበት ወይንስ ምስጋና? ጸሎት ጥያቄም ነው ምስጋናም ነው። ሁለቱም ነው። የፈጣሪ መቅረቢያ መንገድ ነው። ጸሎት በራሱ ከፈጣሪ ጋር የምታወራበት ቋንቋ ነው። ጸሎት ምንድነው ብቻ ብለህ ከሆነ ጥያቄ ጸሎት ቋንቋ ነው። ከእግዚአብሔር ጋር የምታወራበት ወይም ከእግዚአብሔር ጋር ከፈጣሪ ጋር የሚያገናኝ ድልድይ ነው። አንዳንድ ጊዜ እንጠይቃለን፣ መልእክት እንልካለን። ከዛ ግን መጠየቅ ብቻ ነው የሚሆነው። በቃ እንደዚህ ስጠኝ፣ እንደዚህ አድርግልኝ፣ እንደዚህ ያንን ብቻ ነው የምናደርገውና ከዛ በኋላ ሲመጣም አናየውም፣ መቀበሉንም አናቅበትም። አንዳንድ ጊዜ ደግሞ ማመስገን ብቻ ነው የሚመስለን። በምን አይነት መንገድ ነው ያሳ መደረግ ያለበት? ለምሳሌ በአንዳንድ ነገሮች የሆነ ነገር ወይም ስተው የሆነ ነገር አጋጥሞ ወይ እግዚአብሔር ብላል ከስንት ጉድ አወጣኸኝ አስበው አይደለም።
ወደ ፈጣሪ ግን ያደረስከው መልእክት ነው። ይህቺም ጸሎት ናት። ጊዜ ሰጥተህ ፈጣሪህን ልታገኝ ፈጣሪህን ልታወራ የምትሰጣት ቦታ ግን በእግዚአብሔር ዘንድ ትቆጠራለች። ለአንተ ሊጨንቅ ይችላል፣ ጊዜህን ሊበላብል ሊወስድብህ ይችላል። ነገር ግን አምነህበት ጸሎት ምን እንደሆነ እስክታውቀው ድረስ ሊመስልን የሚችለው አድርግልኝ ብቻ ነው። አንተ እናልከው ይህን ነገር አምጣልኝ ነው፣ ይህን ነገር ስጠኝ ነው፣ ይሄ ጎደለ ነው አይደለም። ጸሎት ትልቅ ኃይል አለው፣ በእግዚአብሔር ዘንድ ይቆጠራል። ቅድም እንደነገርኩ የሚጸልይ ሰው ማሸነፍ ይከብዳል ብያለሁ። የሚጸልይ ሰው ደግሞ ምንድነው ብለን አሁንም ደግሞ ከመጣን ከአምላኩ ጋር ቋንቋ ያለው ንግግር ያለው ሪሌትድ የሆነ ሰው ከፈጣሪው ጋር የሚገናኝ ሰው በከፋው በሐዘኑ በተደሰተም ባለበት አሁን ባለበትም ሰዓት ላይ ሮጦ ወደ እግዚአብሔር የሚሄድ ሰው ለእግዚአብሔር መልእክት ያቀርባል። እግዚአብሔርም ጸሎቱን ይሰማለታል። አልሰማም ብሎ ደግሞ ማያማርር ሰው መሆን አለበት። ጸሎቴን እግዚአብሔር አልተቀበለኝም፣ ይህን ነገር ብጸልይ እግዚአብሔር ጋር አልደረሰም ወይም ለገሌ ሰጠህ ለኔ ሰጠህ ነሳኸኝ የሚል አንደበት ያንተ መሆን አይገባም ነው። ይሄን ቋንቋ ማወቅ ያለብህ አሁን ለመጀመሪያ ጊዜ በቃ ጸሎት ማድረግ አለብኝ ብሎ አንድ ሰው ወደዛ ሲገባ ከየት ነው የሚጀምረው? ጉብዝና ወራት ፈጣሪን አመስግን ነው አይደል? የትኛውም ቦታ ላይ ብትሆን እግዚአብሔርን መፍራት። ጥበብ የሚጀምረው እግዚአብሔርን ከመፍራት ነው። እግዚአብሔርን አውቃለሁ እግዚአብሔርን ፈራለሁ ብሎ የሚናገር ሰው እግዚአብሔር ባልተገኘበት ወይም እግዚአብሔር በማይከብርበት ቦታ ተገኝቶ እግዚአብሔርን አውቃለሁ ማለት ከንቱ ውዳሴ ይሆናል አይደል? ስለዚህ ጸሎትን ከምንድነው መጀመሪያ ያለብኝ ማለት ካለሁበት ነገር ደሃ ልሆን እችላለሁ፣ ሀብታም ልሆን እችላለሁ፣ ባለጠጋም ልሆን እችላለሁ። መጽሐፍ ቅዱስ ሲናገር ጌታ ሆይ ሁለት ነገርን ካንተ ሻለሁ፣ ሳልሞትም አትከልክለኝ፣ ከንቱነትና ሐሰተኛነትን ከኔ ያርቃቸው፣ ድህነትና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝ እንጀራ አትከልክለኝ ይላል። ስለዚህ ምን ታደርጋለህ? ምንም ነገር ላይ ሊሆን ይችላል፣ የትኛውም ቦታ ላይ ሊሆን ይችላል። የመጀመሪያው ቀን ሊሆን የሚችለው እግዚአብሔርን ከመፍራት ነው። እግዚአብሔር የማይገኝበት ቦታ ባለመገኘት ነው። እግዚአብሔር እዚህ ጋር ሰውን ብጠራው ወይ ሙዚቃ ቤት ገብቼ ወይ የሆነ ቦታ ብቻ እግዚአብሔር ብል ይሄ ቦታው አይደለም ሊል ይችላል ሰው አይደለ? ግን እንደዛ ሳይሆን እግዚአብሔር የማይገኝበት ቦታ ላይ ስሙ ላይ ከብር የሚችልበት ቦታ ላይ ባለመገኘት ነው። እግዚአብሔር እንደተናገረው አትፍራ አይደለ የሚለው። ስለዚህ የማልፈራው ምንድነው? መፍራት ያለብኝ እግዚአብሔር ብቻ ነው። ለነገ ክፋቱ ይበቃዋል። ስለዚህ ቀኔን ምንድነው ላደርግ የምችለው? ስራ ልወጣ እችላለሁ፣ የሆነ ቦታ ልሄድ እችላለሁ፣ ምን ላደርግ እችላለሁ? ጎዳና ላይ ልተኛ እችላለሁ፣ መኝታ ቤት ልታደር እችላለሁ። ጸሎት ማለት ለፈጣሪ የምታደርሳት ትንሿ ምስጋና አይደለች? ከፈጣሪ ጋር የምትነጋገርበት መንገድ አይደለች? ካለሁበት ነገር ለእግዚአብሔር መልእክት አድርሾታለሁ። ምንድነው ብለህ ብትጠይቀኝ፣ ለምሳሌ ጸሎት እንደያንዳንዳችን ስለሚለያይ ሰላም አውለኝ የለ ጸሎት ሊሆን የሚችለው ከእግዚአብሔር ጋር የምገናኝባት ትንሿ ነገር ነው መሆን ያለባት። ግዴታ ብዙ ነገሮችን ማካተት አይጠበቅብን። አንዳንዴ ምን ይሆናል? ፈተናዎች ይበዙብሃል፣ ችግሮች ይበዙብሃል ምናምንና መጸለይ እንዳለብህ ውስጥ ይነግርሃል። ግን ከየት መጀመር እንዳለብህ አንዳንዴ ላታውቀው ትችላለህ። ከየት ነው የሚጀምረው? እግዚአብሔር በሁኔታዎች አይለካም አይደለ? በሁኔታዎች አይለካንም። በዚህ ጉዳይ ብለን አይደለም እናነሳው። በየትኛውም ቦታ ቀኑን ሙሉ እግዚአብሔርን በመፍራት ኖር አይደል ይላል ቃሉ። ስለዚህ ጸሎት መጸለይ ካለብኝ ፈጣሪን ማውራት አለብኝ። የትኛውም አይነት ሁኔታ ውስጥ ሊሆን ይችላል፣ የትኛውም አይነት ውሽቅሽቅ ውስጥ፣ የትኛውም አይነት ጉራንጉር ውስጥ ሊሆን ይችላል። እንዴት ልጀምር ጸሎቴን? አባታችን ነው ብዬ መውጣት እችላለሁ ከቤቴ። የሚገጥመኝ ፈተናዎች ቀንስልኝ ማለት እችላለሁ። ጸሎት ራሱ ጸሎትን ይወልዳል። አንተ ማውራት ባለበት ሰዓት ላይ አንዳንድ ጊዜ እንባም ጸሎት ነው። ቃላት አጥሮ የሆነ ነገርን መናገር ፈልገ እንባ ተናንቆ እግዚአብሔር ግን የልብን ይቆጥርልሃል። አላዳመጠኝም ማለት አይገባም። እኔ ዛሬ እግዚአብሔርን ማውራት አለብኝ የሚል ነገር ይሰማናል አይደል? አይ ዛሬ እኮ መጸለይ አለብኝ። ግን ውስጥ ሰላም የማይሰማ ስሜት የለም። ጸልየ ስትወጣና ጸልየ ሳትወጣ ስትቀር የሚሰማ ስሜት አንድ አይደለም። ግን ጸሎት በራሱ ምንድነው ካልን ወደ ፈጣሪ የሚያገናኘን ትልቁ ድልድይ ነው ብዬ የለ። ስለዚህ አንደበት እንደተገራል አንደበት እንደሚታዘዝልህ ሁሉ እስትንፋስ ያለው እግዚአብሔርን ያመስገን ስለሚል ለፈጣሪ መልእክትን ማቅረብ ነው። እግዚአብሔር የሚሰማ አምላክ ነው። በሁኔታዎች ውስጥ የማይለካ ነው። በዚህ ገጥመሃል ይሄን ጸሎት አልሰማም የሚል አይደለም። ያቀረብነውን ጸሎት እግዚአብሔር ይቀበለናል። አልተቀበለንም ማለት እግዚአብሔር አይሰማም ማለት አይደለም። ዛሬ የሰጠን ነገር ወይም ዛሬ በህይወታችን ቢያመጣልን ይሄ ነገር መጥፊያችንም ሊሆን ይችላል። የሆነ ነገር ደግሞ ቢከለክለን ይሄን ነገር ዛሬ ቢሰጠኝ ነገ ላልገኝ ይችላል። እዚህ ቦታ ላይ ፊት ለፊት ላልገኝ ይችላል። እኔ ለምሳሌ እግዚአብሔርን ሁሉ ጊዜ ለምን አመሰግናለሁ? ምን ብዬ ጠይቀዋለሁ መሰለ? እግዚአብሔር ባለማስተዋል የጸለይኩትን ጸሎት ስላልተቀበልከኝ ክብር ተመስገን እላለሁ። ወጣትነት መልሶኝ ስጠኝ ብዬ ከለከልከኝ ነገሮች አሁን አስፈላጊ ነው ብዬ ተማገድኩኝ ነገሮች ስለከለከልከኝ ተመስገን ነው የዛሬ ጸሎቴ። ዛሬ ላይ ስሙን ከሚያወድሱት መካከል ላልገኝ ይችል ነበር።
በዚህ ቦታ ላይ ላልከብር እችል ነበር። በቤተ መቅደሱ ለመንበርከክ ላልገኝ ወይም ያንን ማዕረግ ላላገኝ እችል ነበር። አድርገኝ ቢያሰብኩትን ነገሮች ስለከለከልከኝ ተመስገን፣ ስለሰጠኝም ነገር ተመስገን። ይህ ነው የኔ ጸሎት ሊሆን የሚችለው። ልክ እንዳልኩ አንተም በሁኔታዎች ውስጥ ደግሞ ራስን አትለካም። ባለህበት ነገር ላይ ለፈጣሪ ጸሎት ታቀርባለህ ወይም ጥያቄ ታቀርባለህ። ዛሬ እንደዚህ አድርግልኝ ትላለህ። ግን ምላሽ ለመጠበቅ ብቻ አይደለም፣ ለፈጣሪ ማውራት ስላለብህ ፈጣሪን ማግኘትና ማነጋገር ስላለብህ ብቻ ጸሎትህን ከራስህ ጀምረው። አንደበት እንደተገራለህ አባታችሁን ብለህ ልትጀምር ትችላለህ። አንደበት እንደሚታዘዝልህ ጌታ ሆይ ሁለት ነገርን ካንተ ሻለው ብሏል አይደለም? ስለዚህ የሆነ ነገር ብትሰጠኝ እምጠፋበት እንዳይሆን፣ የሆነ ነገር ብትከለክለኝ ደግሞ እማማረር ነገር እንዳይሆን ብለህ እግዚአብሔርን አመስግነህ መኖር። ይሄ ብቻ ነው።